ውድ ተመልካቾቼ እንዴት ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ስኒያ ድጃጅ ነው። በጣም ቆንጆ ነው፣ ትወዱታላችሁ። ዶሮው በኦቨን ውስጥ ነው፣ አርስቶ ይባላል እና ቆንጆ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉት፣ ሰብስክራይብ አድርጉ። اليوم سويت صينية دجاج بدون كدرة. حلو، شوفوا ريحة حلو، طعم حلو. مع بعض بنسوي لايك شير سبسكرايب، ما تنسونا. نروح ندشكر ካቾቼ ወደ አሰራሩ ሄደናል። ዶሮዋችን በደንብ አድርገን በጨውና በሎሚ እናጥበዋለን። ሌላህና እንደሽክር نكسل عدل دجاج مع ليمون ملح، نكسل عدل ننشفه، بعدين كلها بهارات بنحطها. أول شي بننشف ماي كده فوق تحت كل مكان، بننظف ماي በደንብ አድርገን ውስጡም ላይም እናጸዳዋለን። ውሃውን እንደዚህ እናነሳለታለን። ቅመሙ በደንብ እንዲዋህድ እንዲጣፍጥልን عشان ماي فيه مشكلة ما في طعم. ماي كده بننشف أول شي، بعدين هنا ملح، بابريكا، بلاك هذا صودا، كركم، كمون። እዚህ ጋ ያለኝ ጨው፣ ጥቁር አዝሙድ የተፈጨ ትንሽ ነው እናደርገው። የማያቃጥል በርበሬ ፓፕሪካ ይባላል እና ከመሆን ታውቁታላችሁ። እርድ ነው ይሄ እና እንትኑ ይሄ ጥቁር ቅመሙ ትንሽ ነው የምናደርገው አለ ሸታለ ብላክ ሶዳ አለ ቀረፋ ፓውደር፣ የቀረፋ ዱቄቱ ትንሽ ትንሽ ነው። አንድ ዶሮ ብቻ ስለምንሰራ ትንሽ ትንሽ عشان بنسوي واحد دجاج يكفي شوي شوي بس. مرشاي قشفة نص. هنا فلفل أسود، ቆንጆ በርበሬ በነጩ ነው። هنا في مال دجاج كله ميكس باودر። ይሄ ሁሉም የተደባለቀ ነው። ነጭ ሽንኩርት፣ ዝንጅብል፣ ካሪያ ሁሉንም ድብልቅ ነው። በጣም ያጣፍጣል። እሱ አንድ ማንኪያ ያደርጋለሁ ሙሉውን። ይሄ ራሱ ለእንትን ነው ለዶሮ እንደዚህ በፍረን ሲሰራ በጣም ቆንጆ ያጣፍጣል። አያቃጥልም፣ ግን ከለሩ በጣም ቆንጆ ነው። هذا ما في هر ما في شيء حلو سمسم بابريكا بس طعم حلو. هذا مشوي دجاج كهذا كله خلصنا. بعدين هذا 2 مال شوربة قشفة، 2 የሻይ ማንኪያ ዝንጅብልና ቱም፣ ነጭ ሽንኩርት፣ ቱም፣ ዝንጅብል፣ 2 ገሽፋ ማል ሾርባ። هنا 2 እዚህ ጋር 2 ማንኪያ የሻይ ማንኪያ 2 ዘይት፣ 2 ገሽፋ ማል ሾርባ ዘይት፣ ليمون نص، هنا زبادي ولا لبن 2 قشفة مال شوربة قشفة 2 የሾርባ ማንኪያ እርጎ በሃጠ ቶማቶ ፓስት። አሁን ድልህ ነው ቲማቲም ድልህ 2 ማንኪያ ሾርባ ማንኪያ 2 قشفة مال شوربة عشان كلر حلو يجي طعم.
بعدين كلها بنسوي ميكس. ሁሉንም አንድ ላይ እንደዚህ እናቀላቅለዋለን ቅመሞች። እንዲህ ካቀላቀልን በኋላ ዶሮአችን በደንብ አድርገን እንቀባዋለን። ላዩም ውስጡም ሶሪ شوي بقص عشان بهارات يروح داخل شوي بنقصه مع السكين. من عند اللحم مكان شوي كده سنين كده بنقصه زقة ስጋው ስለማይበስል ውስጥ ቅመም እንዲገባ አጥንት በሌለው በኩል ስጋ አለ መላላጫ የምንለው በሱ በኩል እንሰነጥቀዋለን። ሁለት ቦታ እንደዚህ ትንሽ ሰንጠቅ እናደርገዋለን። ቅመም ውስጡ እንዲገባ በደንብ እንዲበስል عشان يطبخ عدل. هذا سبايسي كله يروح داخل. شفتوا كده አያችሁት? ውስጥ አስገብተን ቆንጆ እንዲጣፍጥልን ማሳጅ እናደርገዋለን። بعدين مني بعد شوي سكين عشان يمكن مشكلة يجي أحسن مني عود فيه أسا هي استكيني علي كبلا كم يهون بس كفت عندهم بلا عندهم بن بس استكيني كمامون بيجابات نش وقت نارجوالله. شوي هذا عود من كده بنسوي مفتوح حلو يجي. بعدين هنا صينية فيه هذا عند صينية ቅመም እንዳያንሰው زي كده. لازم حتى فرن عندكم في وقت خلوا داخل ثلاجة 2 اليوم وحد اليوم عادي خلي ثلاجة. ما في وقت يعني شو نسوي؟ يمكن له ساعة خليه مني بعدين بندهله داخل الأوفن. እሺ ከአንድ ሰዓት በኋላ ተመልሻለሁ። አሁን ኦቨን ጨምሯለሁ። ኦቨናችን በ200 ሙቀት እናግለዋለን ለ90 ደቂቃ። አለ በንሰዊ ሀግ ድጃጅ شوي فحم مع ዘይት። አሁን ለዶሯችን እናጥነዋለን። የምናጥንበት ምክንያት የባህል ምግብ ነው የሚያሰኘው። ሽታው ደስ ይላል። የባህል ምግብ ታውቃላችሁ በከሰል በእንጨት ስለሚሰራ ሽታው እሱ ነው። አሁን መጣማቸው ሲሰራ እንደዚህ ነው የሚያጥኑት እና አሁን እኔ ከሰል በዘይት ላጥነው ነው። ልክ የባህል ምግብ ነው የሚለው በጣም ጣዕሙ ሽታው ደስ ይላል። ለዛ ነው عشان انا بحطب مع فحم مع دهن ولا اويل بحطها حق الدجاج عشان ريحه حلو يجي ما شاء الله. سمسم مال جنجر مال جدوتنا اكل سميجي عشان كده بسوي فحم مع اويل شوي زيت حلو ما شاء الله. ይሄው በዚህ መልኩ ሰርቼ ጨርሻለሁ። ከመጀመሪያ እስከ መጨረሻ ስለተከታተላችሁ ስላያችሁ ቪዲዮን አመሰግናለሁ። ሰብስክራይብ አድርጉ። አዲሶች ላይክ ሼር አድርጉት። ቪዲዮ ከወደዳችሁት ሌላ ቀን ደግሞ ስለቅ እንዲደርሳችሁ የደወል ምልክቷ ተጫኗት። ላይክ ሼር ሰብስክራይብ ማትንሱን። አሰላሙ